አዲስ ዩቲዩብ ቻናል ከፍቼ አንድ ወር ብቻ ፖስት በማድረግ 5.2 ሰብስክራይበር በላይና ከ1.2 ሚሊዮን ቪው በላይ አግኝቻለሁ። ልንገራችሁ፣ ይሄ ዩቲዩብ አውቶሜሽን ነው። ዩቲዩብ አውቶሜሽን ማለት ግሎባል የሆነ ነገር ኦል አራውንድ ዘ ወርልድ ያሉት ሰዎች ሊያዩት የሚችለው ለምሳሌ በቋንቋ ደረጃ ሊሆን ይችላል፣ ፈኒ ነገር ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። እንደዚህ አይነት ነገሮችን ለቃችሁ ሙሉ ዓለም እንዲያዩላችሁ ማድረግ ማለት ነው። ደግሞ ይህንን ለመስራት ስቱዲዮ ያስፈልጋችሁ፣ ካሜራ ያስፈልጋችሁ፣ ውድ የሆኑትን ዕቃ እነ ማይክ ምናምን ነገር ላይት ምናምን መግዛት ያስፈልጋችሁ፣ ራሳችሁን ማጋለጥ ያስፈልጋችሁ። ጭብላችሁ ብቻ መስራት ትችላላችሁ። ብቸኛው የሚያስፈልጋችሁ ነገር ስትራቴጂ ብቻ ነው እና በዛሬው ቪዲዮ ዝርዝር አድርጌ እንዴት እንደሰራሁት ምን አይነት ስትራቴጂዎችን እንደተጠቀምኩኝ ዝርዝር አድርጌ ልንገራችሁ። አብዛኞቻችሁ እንደምታውቁት ዩቲዩብ 1000 ሰብስክራይበር እና 4000 ዎች አወር ኦር 10 ሚሊዮን ሾርት ቪው ጀምሮ ይከፍላል። በዳላር ነው የሚከፍለው። ሶ ይሄንን ደግሞ በቀላል እንዴት መብላት እንደምትችሉ ልንገራችሁ። ፔድ ኮርሶች ላይ ምናምን ከፍላችሁ የምታገኙትን እኔ እዚህ ጋር የሰራሁትን ግልጽ አድርጌ ላሳያችሁ። እየሰራሁ ያለሁት የአኒሜ ኮንተንት ነው። እዚህ ጋር ዝም ብዬ አኒሜዎቹን ቤስት የሚባሉትን ሲኖች ምናምን የ30 ሰከንድ የ40 ሰከንድ የ50 ሰከንድ ቪዲዮ ነው ፖስት የማደርገው። ምንም ከራሴ የምለፈው ነገር የለም። ኤዲት ብቻ እያደረኩ እዚህ ጋር ፖስት ማድረግ ነው። ይኸው እዚህ ጋር ላሳያችሁ በደንብ። ይኸው እዚህ ጋር እንደምታዩት 5200 ሰብስክራይበር እና 1.2 ሚሊዮን ቪው አግኝቷል ማለት ነው። 19 ቪዲዮ ብቻ ነው የለቀኩት እና በጣም ይሰራል። ይሄ አሁን አኒሜ ኮንተንት ብቻ ነው። ሌሎቹን መስራት ትችላላችሁ። ላይክ ፉትቦል መስራት ትችላላችሁ፣ ፈኒ ቪዲዮዎችን መስራት ትችላላችሁ፣ ራንኪንግ መስራት ትችላላችሁ። በጣም ብዙ ኮንተንቶች አሉ። አብዛኛው ሰው ዩቲዩብ ላይ ጀስት ስክሮል ያደርጋል። እኛ ደግሞ እነሱን እንጠቀማቸዋለን። እነሱን ኢንተርቴን ሊያደርግ የሚችለውን ነገር ፖስት በማድረግ ዳላራችንን እናፍሳለን ማለት ነው። በዚህ ቪዲዮ እያንዳንዱን ራሴ ክሬት እያደረኩ ባሳያችሁ ደስ ይለኝ ነበር፣ ግን ታይሙ ስለማይበቃን ነው። ግዴታ ያስፈልጋል ብላችሁ የምታስቡ ከሆነ ኮሜንት ላይ ጻፉልኝና ወይ ሌላ ቪዲዮ ወይ ደግሞ ዩቲዩብ ላይ ምናምን ቪዲዮ ሰራላችኋለሁ ማለት ነው። አብረን እንለወጣለን እስካልን ድረስ እኔ ምን ለፎቶ ጄኔሬሽን ጄሚናይ ናኖ ባናና መጠቀም ትችላላችሁ። ለቪዲዮ ጄኔሬሽን ፍሪ ከፈለጋችሁ VO3 መጠቀም ትችላላችሁ። የአንድ ወር ፍሪ ትሪያል ይሰጣችኋል። በዛ ማድረግ ትችላላችሁ። ፔድ ከፈለጋችሁ ደግሞ እነ ግሮክም አለ፣ ሂግስ ፊልድ የሚባል ደግሞ አለ። በጣም ሞር አድቫንስድ የሆነ ቪዲዮችን ክሬት ማድረግ የምትፈልጉ ከሆነ ከፍላችሁ እሱን መጠቀም ትችላላችሁ። ስድስተኛው መስራት የሌለባችሁ ሚስቴክ ልንገራችሁ። እባካችሁን ከሌላ ቦታ ቪዲዮ አምጥታችሁ ቀጥታ አትፖስቱ። ኤዲት ሳታረጉ ዝም ብላችሁ ፖስት ስታረጉ ኮንተንት ሪዩዝ እያለ ሞኔታይዝ መደረግ አትችሉም። ሰባተኛ የሞኔታይዜሽን ጎል ልንገራችሁ። ዩቲዩብ ሞኔታይዝ የሚደረገው በ1000 ሰብስክራይበር እና 4000 ዎች አወር በአንድ አመት ውስጥ ኦር በሾርት ቪው ከሆነ ደግሞ በ3 ወር ውስጥ 10 ሚሊዮን ቪው ማግኘት አለባችሁ። እንደዚህ ስላችሁ በጣም ከባድ ነገር አድርጋችሁ አታስቡ። እኔ የማውቃችሁ ልጆች ራሱ በሁለተኛ ቪዲዮ ነው በሶስተኛ ቪዲዮ ከ10 ሚሊዮን ቪው በላይ ያገኙ ልጆች አሉ። ልኬን እንዳሟላችሁ ጉግል አድሴንስ የሚባል ነገር አለ። እሱን አካውንት ክሬት ታደርጉና ከዩቲዩባችሁ ጋር ሊንክ ታደርጋላችሁ። ጥያቄ ካላችሁ ኮሜንት ላይ ኦር ኢንቦክስ ላይ ኤኒ ታይም መጠየቅ ትችላላችሁ። ፎሎና ላይክ ማድረግ እንዳትረሱ። ስቴይ ክሬቲቭ። አዲስ ዩቲዩብ ቻናል ከፍቼ አንድ ወር ብቻ ፖስት በማድረግ 5.2 ሰብስክራይበር በላይና ከ1.2 ሚሊዮን ቪው በላይ አግኝቻለሁ። ልንገራችሁ፣ ይሄ ዩቲዩብ አውቶሜሽን ነው። ዩቲዩብ አውቶሜሽን ማለት ግሎባል የሆነ ነገር ኦል አራውንድ ዘ ወርልድ ያሉት ሰዎች ሊያዩት የሚችለው ለምሳሌ በቋንቋ ደረጃ ሊሆን ይችላል፣ ፈኒ ነገር ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። እንደዚህ አይነት ነገሮችን ለቃችሁ ሙሉ ዓለም እንዲያዩላችሁ ማድረግ ማለት ነው። ደግሞ ይህንን ለመስራት ስቱዲዮ ያስፈልጋችሁ፣ ካሜራ ያስፈልጋችሁ፣ ውድ የሆኑትን ዕቃ እነ ማይክ ምናምን ነገር ላይት ምናምን መግዛት ያስፈልጋችሁ፣ ራሳችሁን ማጋለጥ ያስፈልጋችሁ። ጭብላችሁ ብቻ መስራት ትችላላችሁ። ብቸኛው የሚያስፈልጋችሁ ነገር ስትራቴጂ ብቻ ነው እና በዛሬው ቪዲዮ ዝርዝር አድርጌ እንዴት እንደሰራሁት ምን አይነት ስትራቴጂዎችን እንደተጠቀምኩኝ ዝርዝር አድርጌ ልንገራችሁ። አብዛኞቻችሁ እንደምታውቁት ዩቲዩብ 1000 ሰብስክራይበር እና 4000 ዎች አወር ኦር 10 ሚሊዮን ሾርት ቪው ጀምሮ ይከፍላል። በዳላር ነው የሚከፍለው። ሶ ይሄንን ደግሞ በቀላል እንዴት መብላት እንደምትችሉ ልንገራችሁ። ፔድ ኮርሶች ላይ ምናምን ከፍላችሁ የምታገኙትን እኔ እዚህ ጋር የሰራሁትን ግልጽ አድርጌ ላሳያችሁ። እየሰራሁ ያለሁት የአኒሜ ኮንተንት ነው። እዚህ ጋር ዝም ብዬ አኒሜዎቹን ቤስት የሚባሉትን ሲኖች ምናምን የ30 ሰከንድ የ40 ሰከንድ የ50 ሰከንድ ቪዲዮ ነው ፖስት የማደርገው። ምንም ከራሴ የምለፈው ነገር የለም። ኤዲት ብቻ እያደረኩ እዚህ ጋር ፖስት ማድረግ ነው። ይኸው እዚህ ጋር ላሳያችሁ በደንብ። ይኸው እዚህ ጋር እንደምታዩት 5200 ሰብስክራይበር እና 1.2 ሚሊዮን ቪው አግኝቷል ማለት ነው። 19 ቪዲዮ ብቻ ነው የለቀኩት እና በጣም ይሰራል። ይሄ አሁን አኒሜ ኮንተንት ብቻ ነው። ሌሎቹን መስራት ትችላላችሁ። ላይክ ፉትቦል መስራት ትችላላችሁ፣ ፈኒ ቪዲዮዎችን መስራት ትችላላችሁ፣ ራንኪንግ መስራት ትችላላችሁ። በጣም ብዙ ኮንተንቶች አሉ። አብዛኛው ሰው ዩቲዩብ ላይ ጀስት ስክሮል ያደርጋል። እኛ ደግሞ እነሱን እንጠቀማቸዋለን። እነሱን ኢንተርቴን ሊያደርግ የሚችለውን ነገር ፖስት በማድረግ ዳላራችንን እናፍሳለን ማለት ነው። በዚህ ቪዲዮ እያንዳንዱን ራሴ ክሬት እያደረኩ ባሳያችሁ ደስ ይለኝ ነበር፣ ግን ታይሙ ስለማይበቃን ነው። ግዴታ ያስፈልጋል ብላችሁ የምታስቡ ከሆነ ኮሜንት ላይ ጻፉልኝና ወይ ሌላ ቪዲዮ ወይ ደግሞ ዩቲዩብ ላይ ምናምን ቪዲዮ ሰራላችኋለሁ ማለት ነው። አብረን እንለወጣለን እስካልን ድረስ እኔ ምንም ከእናንተ የምደብቀው ነገር የለም። ጀስት ፎሎ ኤንድ ስቴይ ክሬቲቭ።